አስገራሚ ታሪክ ነው በእናትና በአባት ጉዳይ ነው مرحبا እና ቂሶ ምን መሰለህ ሴትየዋ ባሏን ወደደችና አማቷን ጠላች ኦኬ እንዴት ነው ይሆናል ይሄ ባሏን ወደደች ባሏን እናቱን ጠላች የሚጦራትን ሌላ ልጅ የላትም እሱ ነው ያለው በቃ ተወደኛለህ ሆይ አወድሻለሁ አሁን እንዴት አወድሽም ሰይጣኗ ጋር ተማክራለች እሷ ከወደድከኝ እቺን አሮጊት እናትህን ለጅብ ካልሰጠህ ከቤት ካላወጣህ አልኖርልህም ጠፋለሁ አለች እንዴት ተብሏል በቃ አትወደኝ እንግዲህ ኢማን የሌለው ሰው ምን ያላከው ምን አይፈራም ይባላል ተገደደ እናቱን አማከራት እቺ ልጅ እኮ ለጠፋለሁ እያለች ለምን ልጅ በቃ አንቺን ታላዋጣሁኝ አንቺን ለጅብ ታልሰጠሁኝ አረ ትዳርህ አይፍረስ ግደለም እኔ አላህ አለኝ ካንተ በፊት የነበረው አላህ አለኝ ችግር የለም አውጣና ጣለኝ ነው አላህ ጅብላት ያለ ተቤት ማውጥቶ ይበላኛል ቤቱ ያድነኝ የሚያድነኝ አላህ ነው እንጂ እና ይቱ ጠንከር ያለ ኢማን አላቸው ማለት ነው አሉታ ደስ አለው ሚስቱ እንዲያጠፋበት እናቱን አዙሎ ወጣ እሷም ደግሞ ሰፈራት ሰልመጣ ዱር መጣለን ለማረጋገጥ አብራ ወጣች ዱር በታ ጫካ ውስጥ ጥለዋት ተመለሱ ባሏን ይዛ መጣች አላህ Subhanahu Wa Ta'ala መላእክት ላከና አስጠይቃት ጠይቋት አለ ሰው መስሉ መጣና ማማ ምን ይሰራሉ ልጅ ጥሎይ ለምን ሚስቱ ጣል ብላው ታዲያ ዛይፈሩም እንዴ ምን ይፈራለሁ አላህ ከኔ ጋር ነው ከልጅ በፊት የነበረው አላህ ይጠብቀኛል ምንም ነገር አይፈሩም አልፈራም ፈራው አላህን ብቻ ነው ይላሉ በኋላ ደግሞ የጅቡ የአንበሳ የተኮላ ጮህት ለዚህ ሲሆን ደግሞ ይጮሃል ዙሪያውን አይደል የሚጮኸው ይሰማውታል አዎ ሰማለሁ ምንድን መስሎታል አላህ ሴትዮዋን ደግሞ ገልብጦ አሰማት ደግሞ ይሄ የበሬ ነው ይሄ የፈን ነው ይሄ ጥጃ ነው ይሄ የፍየል ነው ይሄ በግ ነው ያ አላህ እንግዲህ ያረጠችና የተጃጃለች መስላለች እና በህልማዊ ነገር ነው አላህ በሌላ ጅብ የጅብ ድምጽ ሰምታ እንድትሰጋ ማልፈልግም አላህ የበሬ ያረጋው ሌላ ነገር አሰማት አሁን ጠየቃት ጠየቅኳት አላህ ያውቀ ጠይቃል ምን አለች አረ እንዲና እንዲ አለች አላህ አለኝ እኔ ጨለማ አልፈራም አለች ግን ጅቡንም ነብሩንም በከብትና በፍየል ነው የመሰለችው አላህ አለኝ በላ የለም እንደዋ ያልሽውን ልሽ በላት ጧት ሲነጋ መቆፈሪያውን አካፋና ዶማ ይዞ ያው ጅብ ጨርሶ አይበላም ይባላል አጥንቷን ሊቀብር የከለናት ጅበላት ለማባል በጧት ወጣ እሷም ተከትላ ወጣች ሲሄዱ በበግና በፍየል በግመል ተከበው አገኘ ዙሪያውን ያለው በግና ፍየል ነው የከበባት እናቴ እንደምን አደርሽ አልহামዱሊላህ ደህና አደርኩኝ ይሄ ሁሉ ምንድነው አንተ ብትጠለኝ አላህ ሰጠኝ አለች በቃና ወደ ቤታችን ይዘን ያን እንዲያላት አረዝህ ብርድ ላይ ያድረዋል ዘለወት አለች ደግሞ ሚስት ሱብሃንአል መሊክ አያት ትናንትና ራቷን ሳታባላጅ ለጅብ የሰጠቻት እርኩስ ምራት ዱንያ ስላለውት ዛሬ ወደደቻት ሙናፊቅ ዱንያ ሲያይብህ ነው የሚወድህ ተፍ አይ ዘለወት አለች እጅባ ብርድ አድሮበታል እሷ ዘለናቱን ምን ስላላት አዘላት ዱንያ ስላየባት ስለዚህ አማችም ይሁን እናትም ይሁን ዱንያ ስላላት አትውደድ ይሄኛው ልጅ ቢያርድልህ ያኛውን ቢኖር ያርድልህ ነበር ይሄም ልጅ ነው ያም ልጅ ነው ያም ልጅ እችም ልጅ ናት ያችም ልጅ ናት ይሄ ሆዲያምነት ነው ልጆቻችንን በሆድ አንገምታቸው በቁርስ ሁሉም ልጆች ናቸው ሁሉም ወርቅ ናቸው እና መጡ ቶሎ ውሃ ሞቀች ገላውን አጠበች አይገርምም እማዬ ብርድ ያድርቦታ ብላ ቁርስ አበላቻቸው እና ብርድ ላይ ያድረዋል ብላ አስተኛቻቸው ተኙ አለች እና ተኙ አሁን የተረፈውን ቁርስ ባሏ ጋር ልትበላ ቁጭ አለች እየበሉ እያለ ዱንያ እንግዲህ በመጣ ቁጥር ያሰክር የለም ወላሂ ቢላህ ባለው ይብሳል ብሏል ነብያችን ሰለላሁ ዐለይሂ ወሰለም ቀብር ታልገባ ኢማን የለው ሰው አይጠግብም ጨምር ነው የሚለው እና አንተ ይያለች እንደው እኮ እንዲያጋጣሚ ሀብት ሲመጣ እንዲህም ምናምን ነው ከበርን እኮ አለችው አሁን ጣላት
የኔንም እናትን ጣላት አለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኔ እናት ደግሞ ይሄን ያህል ብታመጣ ጥሩ ብለሻል አላት። ተገጠር አስመጣቸው። እናቴ ድረሽ ቶሎ ፈልግሻለሁ መጡ። ቶሎ ራትሽን ቤት መጨረሻውን እያሰብኩት ለምን ነው አላህ መስጠት ጀምሯል። ሰው ባለሰባ ሰው አልሰማም። አላህ ግን መስጠት ጀምሯል። ይሄን ነገር ቶሎ ሳያቋርጠው ስጦታ በግናፍ የማጣት አለብሽ። ታየት ከዱር እንዴት ተብሎ እዛ ታድሪያለሽ? ይዘጥሻል። እኔም አላድርም ጨለማ ፈራለሁ። ያ አላህ ጨለማ ማብራት ለቤት ራሱ ፈራለሁ እንኳን ዱር ይቀርል። የራበው ጅብ አለ እዛ አላህ የሚረዝቀው ጅብ ያለ ይመስለኛል ስገምት። ማደር አለብሽ። አላድርም አፍና እናቷን ዘልበላ አሳዘላ ዱንያ ሰከራት አይደለም። እናቷን እዛ ዱር አስጣለቻት። በኋላ አላህ Subhanahu Wa Ta'ala ደሞ አስጠየቃት። መሆነው ነው እዚ ልጅ አስጠላኝ ምን ብላ እንደዚህ ዱንያ አለ ብላ አስጣለችኝ። አንቺ ሰፈራለሁ እያልኳት ፈራለሁ፣ ጨለማ ፈራለሁ፣ ጅብ ፈራለሁ እያልኳት እፈራለሁ ሆነ ጣለችኝ። አላህም ተረስቷ ማለት ነው። እፈራለሁ ብቻ ሆነ። በጨረሻውን ይሄ የሚሰሙት ምን ይሄማ አንበሳ ነው፣ ይሄማ ጅብ ነው፣ ይሄ የሚሰሙት ይሄማ እንደዛ ነው፣ ይሄማ እንደዛ ነው ሲል ይሄ መላእክት ነበር ስውራት ድንገት ያልሽ ሆነልሽ ብሎ አላህ ደግሞ አላህ አለ ሰላላለች ደሞ መሬት ጠባላለም ይላሉ። አየር ባየር ነው የተቀራመቷት አንበሳ እናቷን እስቲ እናቴን በጎች ላንጣፋ ባባሉ ዘብቶታ አጥንት ያገኘችው አጥንት በኪሻ ሰብስባ ይዛ መጣች። የዘላለም አዘኗን ይዛ ቀረች ብለው ይሄን ይነግሩን ነበር። ሊሆን የሚችል ነገር ነው። አድርስቱ ሳገዲ በደም ነገራቸዋለሁ። ይሄ ሰማሁት ቂሷ ነው። አጅብ ነው። ሰው ዱንያ ታለ ይወድሃል። ማንኛውም ከዘመን ይዘው ከነ ምናምን ይወድሃል ዱንያ ካለ። እንደዛ መሆን የለበትም። ሙእሚኖች እንደዛ መሆን የለበት። ይሄ የኛ ባህል አይደለም፣ የኛ ወግ አይደለም። ስለሰው በዝምድናው ነው፣ በወንድምነቱ፣ በእህትነቱ፣ በአያትነቱ፣ በአባትነቱ፣ በእናትነቷ፣ በአክስትነቷ ይወደዳሉ እንጂ ዱንያ ስላላት መለጣጠፍ ያለ ሀገር ያጣል። መነጠፍ ነው። በጣም